ሲያበላ ያጠግባል ሲናገር ያሰማል ሲመታም ያሳምማል አለች አቢድ ያየነው ዑመር ነው አለች ኢባዳ እነሱን ቁዋ እንዴ አላህ የሰጣቸው ሀይባ እኮ ነው አንድ ቀን ዑመር እንደዚህ እየመጡ ሲሄዱ መንገድ ላይ ልክ ገና ከርቀት ሲመጡ ሰዎች መንገድ ይለቃሉ ለምንድን ነው ምን አረኳችሁ አሉ ለምን መንገድ ትለቋላችሁ በደልኳችሁ አልበደልከንም ታዲያ ለምን መንገድ ለቀቅናችሁ እንደው ግርማው ታስፈርቶን አሏቸው ይሄስ ከሆነ አላህ መዚድን ሀይባው ጌታ ይሄንን ጨምርልኝ እንዳትቀንሱብኝ አሉ ዑመር ረዲየላሁ ዐንሁ ነው ሳልበደላችሁ ምንም ያ ከሆነ አላህ ቁዋ ኢደን ዑመር ገቡ በር ገንጥለው ነው የገቡት በሩ እስኪከፈት ሲገቡ خباب بن عارة ደንግጠው ጓዳ ገብተው አልጋ ስር ወይም ደግሞ መደበቂያ ውስጥ ተደበቁ ባልና ሚስት ከቤታቸው ይሄዳሉ የሚመጣው ለመቀበል ፊት ለፊት ቆሙ ሰዒድ ኢብኑ ዘይድ ማለት من الاشر المبشرين من الجنه ፊት ለፊት ዑመር ሲመጡ ዑመር ጋር ተያያዙ በዑመር እጅ ገብቶ እንዴት ይደናል ዑመር ባንድ የመጡት መሬት ላይ ጥለው ይቀጠቅጡት ጀመር ሚስት አልቻለችም ባሏ ቤቷ ውስጥ እንደዛ ሲደፈር በወንድሟ ስታይ ዑመርን መታ እጅህን አንሳ ብላ እጃቸውን ያዘቻቸው ባሌን አትምታ ባሌን አትንካ አንተ ሙሽሪክ ነህ አላህን ፍራ እያለች ስባቸው ዑመር ደነገጡ እሱም ተው ወደ እሷ ቆመ በእጇ ቁርአን ሙስሐፍ ይዛለች የምትቀራበት ምንድነው ያሻላት ቁርአን ስጭኝ አላት ነጃሳን አልሰጥህም አለቻቸው ለአንተ አይነት ነጃሳ አይነካው ስጭኝ አሏት አልሰጥህም ያቱና ዑመር ፈለጠ ማህለጥና አንድ ጥፊ ሲያሳርፉባት ወደቀች በዑመር እጅ የተገኘች ሴት ከጆሮዋና ከአፏ ደም መፍሰስ ጀመረ በዚህ ዑመር ያን ሲያዩ ደነገጡ ነቁ ከቁጣቸው እህታቸው እንደዛ በማድረጋቸው አንቺ ነሽ እንዲህ እንዳረግ ያስገደድሽኝ አሏት አሁንም ሙስሐፉን ስጭኝ አሏት አልሰጥህም አለቻቸው አንተ ነጃሳ ኢዘንሽ ሙስሐፉን ለማየት እሱን ለማየት ምን ላድርግ አሏት ሂድና ታጠብ አለቻቸው ይሄን ቁርአን ለማየት خباب بن عارة ጓዳ ተቀምጠው ዑመር እሷ የጠየቀችው መርሐባ ካለ መቼም ለመታጠብ ከወሰነ አላህ ሂዳያ ሊሰጠው ፈልጓል ብዬ አሰብኩ አሉ ዑመር ተረጋጉ መርሐባ ሄደው ተጣጥበው መጡ ሰጠቻቸው طه ما انزلنا عليك القرآن لتشقى الا تذكرة لمن يخشى ከባድ ነው له حلاوه ይጣፍጣል ቃሉ ይረብሻል ውስጥን ያናግራል ዑመር አልቻሉ هذا ليس كلام من البشر ይሄ ፍጹም የሰው ቃል አይደለም ይሄ ፍጹም የሰው ንግግር አይደለም ከዛ ምንድነው የጠየቁት ዑመር ወዲያው አይነ ሙሐመድ የት ነው ያለው አሉ ሰለላሁ ዐለይሂ ወሰለም ማን ነው ያለበትን የሚያሳየኝ አሉ خباب بن عارة ከዚህ በኋላ ይመጣ ብለው መቼም ሊሰልም ፈልጉ ይሆናል ብለው ከጓዳ ወጡ እኔ ያሳያለሁ ዑመር አሉት مرحبا على خباب بن عارة ወደ ዳር አልዓርቀም እናረቀም ቤት በሚስጥር ያሉበት ቦታ ይዘውት ሄዱ ዑመር ሲመጣ ከፊት እየመራ ተቆጥቶ ሰይፍ ይዞ ሲመጣ በርቀት ሐምዛ ብን አቡ ጣሊብ ሰይድ ሰልሟል ከዛ በፊት አሰዱላህ አው በጀግንነት ሐምዛና ዑመር አይወዳደሩም እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም እንደገለጹለት ሰይድ الشهداء የአላህ አንበሳ የተባለው እሱ ነው ሐምዛ ማንንም አይወዳደራቸው ዑመር መጣ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ያ ረሱላህ ዑመር መጣ ይሄ ፋጅር ሰው መጣ ሰይፍ ይዞ ነው የመጣው ኸይር ይዞ አልመጣም በአላህ ይሁን ቦታ አንተ የአላህ መልእክተኛ ይፍቀዱልኝና ዛሬ ልገላግሎት አላቸው ሐምዛ ነብዩ ሰለላሁ ዐለይሂ ወሰለም ተዋሉት አንተ አይደለህ ምን ነኝ ያሉት ዑመርን ለኔ ተውልኝ እኔ ራሱ በቋንቋው እናገረዋለሁ አሉ ረሱል አሚን ሰለላሁ ዐለይሂ ወሰለም ዑመር ገባ ሰይፍ በዚህ ይዟል እንግዲህ የነብዩ ቁዋ አላህ የሰጣቸው ቁዋ ይታወቃል በሁለት እጃቸው እንደያዙት ዑመር ሰይፉን እዚህ ያለበትና ተካሻውን ይዘው فهزه حزه حتى سقط الى رجله በነብዩ እጅ ገባ ወዘውዙት እንዲያደርግ اما انا الان يا عمر ጊዜው አልደረሰም አይበቃም አሉት ዑመር አይበቃም በኢልሃድ በኩፍር በሽርክ እስከመቼ ተከተላለ ዑመር ነብዩ ግርስ ወደቀ ያን ጊዜ ነበር ዑመር አሽሀዱ አን ላ ኢላሃ ኢላላህ ወአሽሀዱ አነ ሙሐመደን ረሱላላህ